ዛሬ ደግሞ በጣም ደስ ብሎኛል። ለምን ልትሉኝ ትችላላችሁ? የጅማ ከተማ መስተዳደር ዛሬ ትልቅ ነገር ሰርቷል። እሱም ምንድነው? ወጣቶቻችንን እያበላሸብን ያለው ቤቲንግ ወይ ደግሞ ቁማር ቤቶች ሙሉ በሙሉ 100% እየተዘጉ እየታሸጉ ነው የሚገኙት። እሱ ደግሞ ይሄ በጣም አስደሳች ዜና ነው። ሌሎች ከተሞች ላይም የተለያዩ የሀገራችን ከተሞች ላይ ሁሉም የቁማር ቤቶች ቢዘጉ በጣም አሪፍ ነው፣ መልካም ነው ብዬ አስባለሁ። ምክንያቱም በቁማር ህይወቱ የተቀየረለት ወጣት የለም። በቁማር ህይወቱን ያጠፋ ህይወቱ የተበላሸበት ወጣት እንጂ። የጅማ ከተማ መስተዳደር ክቡር ከንቲባችን አቶ ጣሃ ቀመር ከልብ እናመሰግናለን። ሁላችሁንም ከልብ እናመሰግናለን። በስተመጨረሻ ግን ታዋቂ ቲክቶከሮች አንዳንዶቻችሁ ቁማር ተጫወቱና ቤቲንግ ገብታችሁ ዳሽ ቤት ምን ቤት ገብታችሁ ተጫወቱ ብላችሁ የምታስተዋውቁት እናንተን የሚከተላችሁ እኮ ታውቃላችሁ። ጥሩ ነገር ከእናንተ እንማራለን ብሎ ነው እንጂ ሰውን ወደ ገደል አትምሩ። እራሳችሁ ተጫወቱ ከፈለጋችሁ። ብዙ ወጣቶች ህይወታቸውን እያጠፉ ነው። ለጥቂት ጥቅም ለጥቂት ገንዘብ ብላችሁ ወጣቶቹን ህይወታቸውን አታበላሹ።